የሩሲያና የዩክሬን ጦርነት ከተጀመረበት ጊዜ አንስቶ ላለፉት 5 ዓመታት ሩሲያ ከ28,000 በላይ ማዕቀቦች ተጥለውባታል። በተለይ በነዳጅ ሀብቷ ላይ በምዕራባውያን የተጣሉባት ማዕቀቦች ደግሞ የሩሲያን ኢኮኖሚ ክፉኛ የፈተነ ነበር። ጊዜ የጣለውን ጊዜ ያነሳዋል እንደሚባለው የኢራንን ጦርነት ተከትሎ ሩሲያ ትልቅ ሲሳይ ቤቷ ገብቷል። ፕሬዝዳንት ፑቲንም የድል ጽዋቸውን እየተጎነጩ በድል አድራጊነት እየፈነጠዙ ይገኛሉ። የአንኳር ዜና ቤተሰቦች ሰላምታችን በያላችሁበት ይድረሳችሁ። ከዝግጅታችን ጋር መልካም ቆይታ። በኢራን ጦርነት ውስጥ ፍጹም አሸናፊ ሆነው የወጡት የሩሲያው መሪ ፕሬዝዳንት ቭላዲሚር ቭላዲሚሮቪች ፑቲን መሆናቸው በብዛት እየተነገረ ይገኛል። የመካከለኛው ምስራቅ ጦርነት ለክሬምሊኑ አለቃ ቭላዲሚር ፑቲን በወሳኝ ጊዜ ላይ ወሳኝ የሆነ ሲሳይ ይዞላቸው ስለመምጣቱም ይነገራል። ምዕራባውያን በዩክሬን ጦርነት ምክንያት በሩሲያ ላይ የጣሉትን ማዕቀብ ተከትሎ ሀገሪቱ የኢኮኖሚያ የጀርባ አጥንት የሆነውን የነዳጅ ሀብቷን በዓለም አቀፍ ገበያ ላይ እንዳሻት ለመሸጥ ተቸግራ ቆይታለች። ይህን ችግር ለመቋቋም ሩሲያ አድራሻቸው በማይታወቁ ወይም በሌሎች ሀገራት ስም በሚጠሩ መርከቦች እነሱ ሻዶ ፍሊት እያሉ የሚጠሯቸውን መርከቦች በመጠቀም ነዳጇን በረከሰ ዋጋ በድብቅ ስትሸጥ ነበር ያለፉትን 5 ዓመታት ያሳለፈችው። ሩሲያ ይህን ነዳጇን ከመደበኛው ገበያ የነዳጅ ዋጋ ጋር ሲነጻጸር በግማሽ ዋጋ ወይም በጣም በረከሰ ዋጋ ነበር ስትሸጥ የከረመችው። ይህም ሩሲያ ከተጣሉባት በርካታ ማዕቀቦች ጋር ተዳምረው ኢኮኖሚያን ማግበጣቸው አልቀረም። የዩክሬኑን ጦርነት ለማስቆም ደፋ ቀና ሲሉ የከረሙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ፑቲን ወደ ድርድር ጠረጴዛ እንዲመጡ ለማስገደድ የሩሲያን ርካሽ ነዳጅ በሚገዙ ሀገራት ላይ ማዕቀብ መጣላቸው ደግሞ ለሞስኮ ከድጡ ወደ ማጡ ነበር። በተለይ እንደ ህንድ ያሉ ከፍተኛ መጠን ያለው ነዳጅ በየዕለቱ ከሩሲያ የሚሸምቱ ሀገራት በትራምፕ የማዕቀብ ሰለባ ላለመሆን ከሩሲያ ነዳጅ መግዛት ለማቆም መገደዳቸው ለሩሲያ ትልቅ ኪሳራ ነበር። ሩሲያ ከዓመታዊ በጀቷ ውስጥ እስከ 45 በመቶ የሚሆነውን የምትሸፍነው ከነዳጅ ሽያጭ በምታገኘው ገንዘብ መሆኑ ሲታይ ደግሞ የቀደሙት ማዕቀቦች ብቻ ሳይሆኑ በትራምፕ ምክንያት የሩሲያ ርካሽ ነዳጅ የሚገዙ ሀገራት ግዢ እንዳይፈጽሙ መከልከል ለሩሲያ ከባድ ራስ ምታትን አስከትሏል። ታዲያ የኢራኑን ጦርነት ተከትሎ የዓለማችን ቁልፍ የባህር መስመር የሆነው የሆርሙዝ ሰርጥ መዘጋት ለሩሲያ ተዝቆ የሚያልቅ በረከትን ይዞላት ደጇ ድረስ ከተፍ ብሏል። የዚህን የባህር መስመር መዘጋት ተከትሎ የዓለም የነዳጅ ዋጋ ጣሪያ የነካ ሲሆን አሁንም የመቀነስ ዳርዳርታ እንኳን እያሳየ አይገኝም። ይህንን ተከትሎም ባለፈው ሳምንት አሜሪካ የዓለም የነዳጅ ዋጋን ለማረጋጋት ሲባል ከሩሲያ ነዳጅ በሚገዙ ሀገራት ላይ እጥላለሁ ብዬ የነበረውን ማዕቀብ አንስቻለሁ ማለቷ ተሰምቷል። ለአንድ ወር የዓለም ሀገራት ያለምንም ስጋት የሩሲያን ነዳጅ መግዛት ይችላሉ የሚለው ዋሽንግተን መረጃ ገና ሞስኮ ሳይደርስ ነበር የቀጠናው ሀገራት ነዳጅ ለመቅዳት የሩሲያ ወደቦች መድረሳቸው የተነገረው። ሩሲያ የተጣሉባትን ማዕቀቦች ተከትሎ አንድ በርሜል ነዳጅን በ$40 ስትሸጥ የነበረ ቢሆንም አሁን ላይ ይህ ዋጋ በእጥፍ ጨምሮ ሩሲያ ለዓለም ሀገራት አንድ በርሜል ነዳጅን $76 ዋጋ እየሸጠች ትገኛለች። ሩሲያ አሁን ላይ በማዕቀቦች ምክንያት መንቀሳቀስ ያልቻሉ ከ130 ሚሊዮን በርሜል በላይ ነዳጅ የጫኑ መርከቦች በባህር ላይ እንዳሏት ይነገራል። ይህንን ተከትሎም ሩሲያ እነዚህን ነዳጅ የጫኑ መርከቦቿን በነጻነት እያንቀሳቀሰች ነዳጇን ለሚፈልጉ ሀገራት እያከፋፈለች ትገኛለች። ንግዱም ቢሆን እንደደራላት ነው እየተነገረ የሚገኘው። የአሜሪካው የገንዘብ ሚኒስቴር ስኮት ቤንሰን ሀገራቸው ለሩሲያ የሰጠችው የአንድ ወር እፎይታ ተጨባጭ የሆነ የፋይናንስ ጥቅም ለሩሲያ ያስገኝላትም ቢሉም ሩሲያ ግን ነዳጇን ፈልጎ ከሚመጡ ሀገራት ረብጣ ዶላሮችን እያፈሰች ስለመሆኑ ነው የሚነገረው። አሜሪካ ህንድ የሩሲያን ነዳጅ እንድትገዛ ፍቃድ መስጠቷን ካሳወቀች በኋላ ህንድ በአንድ ሳምንት ውስጥ ብቻ 30 ሚሊዮን በርሜል የሩሲያን ነዳጅ ሸምታለች። እንደ ፓኪስታንና ባንግላዴሽ ያሉ በርካታ የእስያ ሀገራትም የሩሲያን ነዳጅ እያማተሩ የሚገኙ ሲሆን ይህ ደግሞ በሸማች ጥማት ለተጎዳችው ሞስኮ ሰርግና ምላሽ ሆኖላታል። የብሉምበርግ ዘገባ እንደሚያመለክተው ደግሞ የመካከለኛው ምስራቅ ጦርነት ከፈነዳ በኋላ ሩሲያ በየዕለቱ $150 ሚሊዮን ከነዳጅ ሽያጭ እያገኘች ትገኛለች። የነዳጅ ገበያው የደራላት ሩሲያ በአማካይ በአንድ ወር ብቻ ከነዳጅ ሽያጭ እስከ $5 ቢሊዮን ገቢን ልታገኝ እንደምትችል ነው የሚነገረው። በሩሲያ ላይ ማዕቀቦችን ከመጣል ባለፈ በቀጣይ ዓመት ከሩሲያ የሚገዙትን ነዳጅ ሙሉ ለሙሉ ለማቋረጥ የወጠኑት አውሮፓውያን አሁን ላይ መግቢያ መውጫው እንደጠፋቸው እየተነገረ ይገኛል። በአውሮፓ የነዳጅ ዋጋ ጣሪያ ቀዶ መውጣቱን ተከትሎ አውሮፓውያን አይናቸውን በጨው አጥበውም ቢሆን ጎረቤታቸውን ሩሲያን የችግር ቀን ደራሽ ሁኚልን ሊሉ እንደሚችሉ ነው የተሰማው። ሆኖም የክሬምሊኑ አለቃ ቭላዲሚር ቭላዲሚሮቪች ፑቲን ይህ ቀን እንደሚመጣ ያውቁ ኖራልና ጊዜ የጣለውን ጊዜ ያነሷል በሚል አውሮፓውያን ላይ ኮራ ማለታቸውን የተሰማው። ፑቲን ከአንድ የሀገራቸው ቴሌቪዥን ጣቢያ ጋር በነበራቸው ቃለ መጠይቅ አሁን ላይ ለአውሮፓ ገበያ የምናቀርበውን ነዳጅ የማቆሚያ ትክክለኛ ጊዜ ነው ያሉ ሲሆን በተቃራኒው ሀገራቸው አሁን የተከፈቱትን አዳዲስ የገበያ መዳረሻዎች አጠናክራ ለመያዝ የምትሰራበት ጊዜ ነው ብለዋል። አሁን ላይ በጥቁር ባህር በተዘረጋው የነዳጅ ማስተላለፊያ መስመር በኩል የሩሲያን ነዳጅ እየገዙ ካሉት የአውሮፓ ሀገራት መካከል ቤልጅየም፣ ፈረንሳይ፣ ኔዘርላንድ
ኔዘርላንድ፣ ስፔንና ሃንጋሪ በቀዳሚነት ይጠቀሳሉ። ሩሲያ አሁን ላይ በዓለም አቀፍ ደረጃ ያለውን ከፍተኛ የነዳጅ ፍላጎት ለማሟላት የምርት መጠኗን እንደምታሳድግና ዋነኛ የነዳጅ ደንበኞቿ ለሆኑት ቻይናና ህንድ የምትልከውን የነዳጅ መጠንም እንደምታሳድግ ነው ይፋ ያደረገችው። ታዲያ በኢራን ጦርነት አሸናፊው ሩሲያና መሪዋ ቭላድሚር ቭላድሚሮቪች ፑቲን ናቸው የተባለውም ለዚሁ ነው። ለዛሬ አበቃን። ሰናይ ጊዜ ተመኘንላችሁ።